ሰላይ 115 ሰዎች ያሉበትን አውሮፕላን ታፈነዳና ትያዛለች። ከዛም በነፃ ይለቋታል። ታሪኩ የሚጀምረው ከሷ ነው። ኪም ሂዩን ሂ ምናምን ነገር ነው ስሟ። እኛ ግን ለዚህ ቪዲዮ ኪም ብለን እንጠራታለን። ኪም በጊዜው 25 ዓመቷ ሲሆን የሰሜን ኮሪያ ሰላይ ናት። ሰላይ ናት ስል ላይ ስግጥ ብላ 7 ዓመት ሙሉ ስፓይ አካዳሚ ገብታ ስለላን የተማረች ሰላይ ማለት ነው። ታዲያ ኪም ከልጅነቷ ጀምሮ ሁለት ነገሮችን እየተማረች ነው ያደገችው። አንደኛው የሰሜን ኮሪያ መሪ ከፈጣሪ የተላከ መልአክ እንደሆነና ሁለተኛው ደግሞ ደቡብ ኮሪያ ከምድር በታች የተረገመች ሀገር እንደሆነች ነው። ታዲያ በዛ ሰዓት ደቡብ ኮሪያ በ1988 ለምታዘጋጀው የኦሎምፒክ ጌም እየተዘጋጀች ነበር። በሰዓቱ ታዲያ በዓለም ዙሪያ በረሃብና በጦርነት የታወቀችበትን የጠፋውን ስሟን ለመቀየርና የመጣችበትን ርቀት አሳይታ ስሟን ለማደስ ቱሪስቶችን ከዓለም ዙሪያ እየጋበዘች ነበር። ይሄም ደቡብ ኮሪያ እያራመደችው ያለችው ሙድ ያልተመቸው አንድ ሰው ነበር። ይሄ ሰውዬ